ነገር ግን እሱ ያላስተዋለው አንድ ነገር ዋሌቱን ቢሮ ውስጥ ረስቶ እንደመጣ ነበር። ሃይጂንም በለበሰው ጋውን እየሳቀችበት ምግባቸውን በልተው ይጨርሳሉ። ሊከፍልም በሚል ሰዓት ዋሌቱን እንደረሳና እጁ ላይ እንዳልሆነ በማስተዋል በጣም ይደነግጣል። አሁን ሃይጂንን መቆጣት የሚችልበት ሰዓት አይመስልም። ወደ እሷም ጠጋ ብሎ ገንዘብ እንድታበድረው ይጠይቃታል። ነገር ግን ሃይጂን ደሃ ስለሆነች ምንም አይነት ብር አልያዘችም ነበር። በካርዷም ያላትን ገንዘብ ልትከፍል ብትሞክርም ነገር ግን ግማሹን እንኳን መክፈል አልቻለችም ነበር። ሳንጁንም አንገቱ ላይ የነበረውን ስካርፕ እየሰጣቸው እንደ ማሳዣነት እንዲጠቀሙትና ውድ መሆኑን ይነግራቸዋል። ነገር ግን ባለ ሬስቶራንቶቹ ፈጽሞ ይህንን ሊቀበሉ ፈቃደኛ አልነበሩም። ወደ እነ ሃኖም ደውሎ የት እንደደረሱና የገንዘብ ችግር እንዳጋጠመው ሲነግራቸው እነሱ ጭራሽ መንገድ ጠፍቷቸው ወደ ሌላ ከተማ እንደሄዱ ይነግሩታል። ሃይጂንም ወደ ሃሪ ብትደውልም ሃሪ ስልኩን ልታነሳላት አልቻለችም ነበር። ግራ ገብቷት ወደ ሺናዩክም ስትደውል የሺናዩክ ጸሐፊ ነበረች ስልኩን ያነሳችላት። የተፈጠረውንም ነገር ካስረዷት በኋላ ገንዘብ እንድትልክላቸው ሲጠይቋት ሺናዩክ ስብሰባ ላይ ስላለ እኔ እያላችሁ ያላችሁትን ነገር ማድረግ አልችልም ትላቸዋለች። ባለ ሬስቶራንቷ ትዕግስቷን እየጨረሰች ነው። እነሱም ከዚህ በላይ ምንም አማራጭ ስለሌላቸው ቀኑን ሙሉ እነዚህን ሰዎች በማገልገል ከዕዳቸው ነፃ ለመሆን አስበዋል። እናም ከአሜሪካ የመጣውና የትልቅ ድርጅት ምክትል ዳይሬክተር የሆነው ሳንጁን አሁን ላይ ቦቲ ለብሶ የከብቶችን በረት ለማጽዳት ይገደዳል። ሳንጁን እንደዚህ አይነት ስራ ከዚህ በፊት አይደለም ሰርቶ ሊያቅ ሲሰራ እንኳን አይቶ የሚያውቅ አይመስልም ነበር። ከዚህ ቦታ መሄድ ይፈልጋል። ነገር ግን ባለ ሬስቶራንቶቹ አድፍጠው አንድ ነገር እንዳያደርግ እየተጠባበቁት ነው። ልክ እንደ ትክክለኛ ገበሬ ቀኑን ሙሉ ሲሰሩ ይውሉና አመሻሽ ላይ በጣም ደክሟቸው ስራውን ይጨርሳሉ። ከዚህ ሁሉ አድካሚ ቆይታ በኋላ ሃይጂን በድንገት በስራ ላይ ያለች መስሪያ ቤቱ የሰጣትን መታወቂያ እንደጣለች ታስተውላለች። ሳንጁን ሌላ እንዲሰጥሽ አደርጋለሁ አትጨናነቂ ቢላትም ማግኘት አለብኝ በማለት በረት ውስጥ ተመልሳ ትፈልገው ጀመር። እሷ ባታገኘውም ባልተጠበቀ መልኩ ሳንጁን ያገኘውና አንስቶ ይሰጣታል። እዚህ ሁሉ ጣጣ ውስጥም የገባችው በሱ ምክንያት ስለሆነም ይቅርታ ይጠይቃታል። ኮስታራው አለቃዋ ዛሬ እሷን ይቅርታ መጠየቁ በጣም ያስገርማታል። በመመለስም ላይ ሳሉ መታወቂያዬን ማግኘት አለብኝ ብዬ ያልኩህ በትልቅ ድርጅት ውስጥ ስሜ በመታወቂያ ላይ ተጽፎ የተሰጠኝ ለመጀመሪያ ጊዜ ስለሆነ ለዚህ መታወቂያ ክብር ስላለኝ ነው ትለዋለች። ለሳንጁን ይሄ ተራ ነገር ቢሆንም ለሷ ግን ትልቅ ቦታ ነበረው። ሳንጁንም ለሱ በጣም ትልቅ ቦታ ያለው ከዚህ በፊት ቤቱ መታ የሰበረችበት የፐዝል መጫወቻ እንደሆነ ይነግራታል። ለሰዎች ዝም ብሎ ፐዝል መጫወቻ ቢመስላቸውም ለሱ ግን ከወርቅ በላይ ዋጋ ያለው ትልቅ የህይወቱ ታሪክ እንደሆነ ይነግራታል። በሌላ በኩል ሺናዩክ ወደ እነ ሃኖ ሲደውልላቸው እነሱ ሁለቱ መንገድ እንደጠፋባቸውና ሃይጂንና ሳንጁን አንድ ላይ እንዳሉ ትነግረዋለች። ይህም ዜና ሺናዩክ ሃይጂን ከሱ እየራቀች እንደሆነ እንዲሰማው ያደርገዋል። ሃሪም በድንገት ወደ እነ ሃይጂን ስትደውል ሃይጂንና ሳንጁን ብቻቸውን ሌላ ከተማ ውስጥ እንዳሉ ይነግሯትና እሷም ላይ የቅናት ስሜት እንዲፈጠር ያደርጋል። ሃይጂንና ሳንጁን ቀጣዩ ስራቸውን እንዴት ማስኬድ እንዳለባቸው እየተነጋገሩ ሃይጂን በድሮ ህይወቱ ስላለው ብቸኝነት ህይወት ተጠይቀውና እሱም በልጅነቱ ወደ አሜሪካ ከሄደም በኋላ ያቺ የሚወዳት ልጅ ሁሌ ደብዳቤ ስለምትልክለት ምንም ያህል በሰዎች የሚሰቃይ ሰው ቢሆንም ከሷ ጋር ባለው ግንኙነት ብቻ ደስተኛ እንደነበር፣ ነገር ግን እሷ ደብዳቤው መጻፍ ካቆመች በኋላ ልቡ በጣም እንደተሰበረ ሲነግራት ሃይጂን የሚያወራው ስለሷ ስለሆነና ምንም ነገር ማለት ስለማትችል ወሬውን ለማስቀየስ እዛ ጋር ከነበሩት ሰዎች ጋር ሄዳ መጫወት ትጀምራለች። ስትጫወትም ሳንጁን ፎቶ ያነሳት ነበር። ነገር ግን ስታየው ወደ ሌላ ቦታ በመዞር ሌላ ነገር እያነሳ ያስመስላል። ማታ ላይም እራት ለመብላት አንድ ላይ ቁጭ ብለው ሳንጁን ሳይታወቀው ለዚች ልጅ ራሱን በጣም ከፍት ያደርጋል። ሃይጂንም ድሮ እሱና ፍቅረኛው ብቻ የሚያውቁትን ዘፈን ትዘፍንና ታስገርመዋለች። እዛው ቁጭ እንዳሉ ለረጅም ሰዓታት ሲያወሩ ይቆያሉ። ለሁለታቸውም ሁለት የሚዋደዱ ነፍሶች እንደተገጣጠሙ በደንብ ግልጽ ሆኖላቸዋል። ለረጅም ሰዓታትም እዛ እንደተቀመጡ አስተናጋጆቹ በመምጣት ካፌውን ሊዘጉት እንደሆነ ይነግሯቸውና ያስነሷቸዋል። ሳንጁን ሃይጂንን በጣም እየወደዳትና እያከበራት ስለመጣ እስከዛሬ ለሃሪ እንኳን ያልነገራትን የድሮ ታሪኮቹን ይነግራት ጀመር። ሃይጂንም ድሮ ብዙ ችግር የሚደርስበት ጓደኛዋ ዛሬ በጥሩ ሁኔታ ደስ የሚልን ህይወት እየኖረ ስለሆነ ለሱ በጣም ደስ ይላታል። እናም ከዚህ በላይ መቆጣጠር ስላቃታት ስለ ማንነቷ ግልጽ አድርጋ ልትነግረው ለራሷ ቃል ትገባና ምን ብላ መጀመር እንዳለባት እያሰበች ሳለ ሺናዩክ ያሉበትን ቦታ ይደርስበትና ወደ እነሱ ይመጣል። ሁለቱ አንድ ላይ መሆናቸውን ስላወቀና በዚህ ከቀጠለ ሃይጂንን ቀስ በቀስ እንደሚያጣት ስለገባው ነበር ቶሎ ብሎ ወደዚህ የመጣው። ሳንጁን ሺናዩክ በመምጣቱ በጣም ስለተናደደ እኔ ወደ ክፍሌ ገብቼ ልተኛ በማለት ጥሏቸው ይሄዳል። ነገር ግን ሺናዩክ ሃይጂንን ነይ መጠጥን ጥንጣ ሲላት ይሰማና ልጠጡ ከሆነማ እኔም ጠጣለሁ በማለት ከነሱ ጋር ተመልሶ ይከላከላል።
ሺናዩክም ወደ ሳንጁን ቤት በሄደ ሰዓት ምንም የሚቀየር ልብስ ስላልነበረው የሳንጁንን ፓንት ለብሶ እንዳደረ ለሃይጂን ይነግራታል። ሃይጂን በዚህ ወሬ በጣም ብትስቅም ነገር ግን ሳንጁን ሺናዩክ በሚያወራው ነገር በጣም ተናዶ ነበር። ሺናዩክ ሳንጁንን ይበልጥ ለማናደድ ከሃይጂን ጋር የድሮ ግንኙነት እንዳላቸው ለማስመሰል ፊቷን እየነካካ ሳንጁንን በጣም ያናድደዋል። ሳንጁንም ምንም መናገር ስላልፈለገ ዝምታውን መርጦ ነበር። ሺናዩክም ሃይጂን ሳታስበው የውሸት ሸረሪት እጇ ላይ ያደርግና በጣም ያስጨዋታል። ከዚህ በላይ መታገስ ያልቻለው ሳንጁን ተነስቶ ሺናዩክን ጭንቅላቱን ይመታዋል። እናም ብዙም ሳይቆይ ግን መጠጥ ጠጥቶ ስለነበረ ራሱን ስቶ እዛው ጋር ይወድቃል። እነሱም እንደፈረደባቸው ተሸክመውት ወደ ክፍሉ ያደርሱታል። ሃይጂን ሳንጁንን ለማስተኛት ስትሞክር ሺናዩክ በድንገት የሳንጁንን ካሜራ ያነሳና ቀን ላይ በጣም ብዙ ፎቶ ተደብቆ ሃይጂንን ሲያነሳት እንደነበር ይመለከታል። ይህም በጣም ያስቀናውና ራሱን ለማረጋጋት ወደ ውጭ ወጥቶ መሮጥ ይጀምራል። የፊልድ ቆይታቸውንም ጨርሰው ወደ መስሪያ ቤቱ ሲመለሱ ሳንጁን እንደ በፊቱ ኮስታራ መሆኑን ትቶ ከሁሉም ጋር ሰላምታን እያቀረበ ለመስማማት ይሞክራል። ሁሉም ሰራተኞች በዚህ ሁኔታው ሲደሰቱ፣ ነገር ግን ሺናዩክ ይሄ በመፈጠሩ ይናደዳል። ማታ ላይም ሃይጂንና ሺናዩክ እራት ለመብላት ውጪ ይገናኙና ሃይጂን ለሺናዩክ ለሳንጁን ትክክለኛ ማንነቷን ልትነግረው እንደሆነና ከዚህ በላይ ደብቃ መቆየት እንደሌለባት እንደወሰነች ትነግረዋለች። ይህንን ማለቷ ሺናዩክን በጣም ነበር ያስከፋው። እሱም እሷን እንደ ራሱ ሰው እንደሚያስባትና አሁን ይህንን ከነገረችው እንደሚያጣት ስለገባው በጣም እንዳዘነ ይነግራታል። ሃይጂን ሺናዩክ እየቀለደ መስሏት ታሾፍበታለች። ነገር ግን እሱ በጣም በንዴት እንደሚወዳት ጮክ ብሎ ሲነግራት በጣም ትደነግጣለች። በዚሁ ሰዓት ሃሪና ሳንጁን አንድ ላይ ወክ እያደረጉ ነበር። ሃሪም ሳንጁንን ምናልባት እሷ የልጅነት ፍቅረኛው ባትሆን አብረው ይቀጥሉ እንደሆን ትጠይቀዋለች። ይሄ ጥያቄና አባባልም ሳንጁንን በጣም ያስደነግጠዋል። የጠየቀችውንም ከመመለሱ በፊት ከንፈሩን ቀስ ብላ ትስመዋለች። ሺናዩክም በድንገት ከርቀት ይመለከታቸውና ይደነግጣል። ይህንንም ባየ ሰዓት ሃሪ በድብቅ የምትወደው ያ ሰው ሳንጁን እንደሆነ ይገባዋል። ይህንንም ክስተት ሃይጂን እንዳታይና ስሜቷ እንዳይጎዳ አቅፎ ወደ ሌላ ቦታ ያዞራታል። ይህንን ክስተት ብታይ ኖሮ ሃይጂን የሱ መሆኗ እንደማይቀር ቢያስብም ነገር ግን ስሜቷን መጉዳት ስላልፈለገ ብቻ እንዳታይ ይከለክላታል። ሳንጁን ሃሪ የጠየቀችውን ጥያቄ ሳይመልስላት በልጅነታቸው ግድግዳ ላይ ስዕል ወደሚስሉበት ቦታ ይወስዳታል። ሃሪም በልጅነቷ ከሳንጁን ጋር የነበረችው እሷ ስላልሆነች ሳንጁንን ካሁን በኋላ የልጅነት ታሪኮቹን እንዳያስታውሳትና እሷ እንደ ድሮ እንዳልሆነችና ማንነቷን ለመቀየር እየሞከረች ስለሆነ የድሮ ነገሮቿን እንዳያስታውሳት ትነግረዋለች። ሳንጁንም ያለችውን ነገር እንደሚያከብርላት ይነግራታል። ሃሪም በደስታ ራሳቸውን ግድግዳ ላይ ስላ ልብ ቅርጽ ታደርግበታለች። ለራሷም ከሳንጁን ጋር 2 ወር ብቻ እንዳላትና ምንም ያህል እሱን ብታፈቅረው እንኳን ከሃይጂን ጋር ያላት ጓደኝነት በምንም የማይለካ ስለሆነ ከ2 ወር በኋላ ሁሉን ነገር ፍርጥጥ አድርጋ ለሃይጂን እንደምትነግራትና ይቅርታ እንደምትጠይቃት ለራሷ ቃል ትገባለች። ሃይጂን ደግሞ ጓደኛዋ የምትወደው ሰው እንዳለ በማወቋ ለጓደኛዋ በጣም ተደስታ ጥሩ ምኞት ትመኝላታለች። በማግስቱ ሃሪ ለሳንጁን ደውላ ወደ ሲኒማ ሄደን ፊልም እንይ ብላ እየጠየቀችው ሳለ ሃይጂን ወደ እሷ ክፍል ስትገባ ሳንጁን የሃይጂንን ድምፅ እንዳይሰማ በፍጥነት ስልኩን ትዘጋበታለች። በዚህ በኩል ደግሞ ሺናዩክ ሃይጂን የልጅነት ፍቅረኛዋ እንደሆነች ሊነግረው እያሰበ ነው። ነገር ግን ይሄን ከነገረው ሃይጂን ሃሪንም ሆነ ሳንጁንን እንደምታጣቸው ስላሰበና እሱም እሷን እንደሚያጣት ስለገባው ላለመናገር ይወስናል። ከሃይጂን ጋርም ሲገናኙ በድንገት ጫማዋ ይገነጠልና መሄድ ስላልቻለች ያዝላታል። እናም ለሳንጁን ማንነትሽን መግለጽ የፈለግሽው እውነትም የልጅነት ፍቅርሽን መመለስ ፈልገሽ ነው ወይስ ማንነትሽን ለማሳወቅ ብቻ ነው ይላታል። ራሷ ሃይጂንም ይህንን መልስ መመለስ የከበዳት ይመስላል። በዚህ ሰዓትም በድንገት ሳንጁን በመኪና ውስጥ ሆኖ ይመለከታቸውና በእነሱ ላይ እያፈጠጠ በድንገት ከፊት ለፊቱ ካለው መኪና ጋር ይጋጫል። ሳንጁንም እምወደው እቺ ልጅ ነው ወይስ የልጅነት ፍቅረኛዬ ነው? ለምንድን ነው እንደዚህ የቅናት ስሜት የተሰማኝ በማለት ራሱን ይጠይቃል። እናም በአደጋው ምክንያት ሃሪ ጋር በጣም አርፍዶና ፊልሙ ካለቀ በኋላ ይደርሳል። ቪአይፒ ክፍያ ከፍለው ፊልሙን ለብቻቸው በድጋሚ ቢያዩትም ነገር ግን ሁኔታው ብዙም አስደሳች አልነበረም። በማግስቱ ወደ ስራ እየሄዱ ሃይጂን እና ሳንጁን ትራፊክ ላይቱ ጋር ይገጣጠሙና ሃይጂን እንደለመደችው አረንጓዴ መብራት በርቷል እንሻገር በምትል ሰዓት ሳንጁን የልጅነት ፍቅሩን በጣም ታስታውሰውና በፍጥነት ሄዶ እጇን ይይዛታል። እቺ ልጅ ሁሌ ለምንድን ነው የልጅነት ፍቅሬን የምታስታውሰኝ እያለም ራሱን እየጠየቀ ሲሆን ሃይጂንም ዛሬ ትክክለኛ ማንነቷን ልትገልጽለት ቆርጣ የመጣችበት ቀን ነበር። ነገር ግን ወደ ስራ ሲገቡ አሜሪካ ካለው ዋና ቅርንጫፋቸው ሳንጁን እጅግ በጣም ብዙ ስራ እየታዘዘ ስለሆነ ከበፊቱ በላይ በጣም ቢዚ ሆኖ ምንም ልታናግረው እንኳን አልቻለችም ነበር።
በመስሪያ ቤት ውስጥ በጣም በውድ ዋጋ የተገዛና ለሪፖርት የቀረበ አንድ ልብስ ነበርና ሰራተኞቹ ዲዛይኑን በጣም ስለወደዱት እየተረባረቡ ፎቶ ሊነሱበት ይሞክራሉ። ሳንጁንም ሲመለከታቸው በጣም ተናዶ አንደኛዋን ጭራሽ ከመስሪያ ቤቱ ያባረራትና ድርጅታቸው የሚወዳደርበት ትልቅ ዲዛይን እንደሆነ ነግሯቸው ማንም እንዳይነካው ያዛቸዋል። አለቃቸው ቺፍም ሃይጂንን ትጠራትና ይሄ ዲዛይን እጅግ በጣም ብዙ ገንዘብ የፈሰሰበት የድርጅታቸው መወዳደሪያ ቀሚስ እንደሆነ እየነገረቻት ማንም አጠገቡ እንዳይደርስ እንድትጠብቀው ትነግራታለች። እናም ብዙም ሳይቆይ አንዲት ሰራተኛ ወደ እሷ መጥታ በመኪና የመጣ እቃ እንዳለና እሱን በማስገባት እንድታግዛት ትጠይቃታለች። ሃይጂን ቀሚሱን ጥላ መሄድ ባትፈልግም ያው የድርጅቱ ስራ እስከሆነ ድረስ ማገዝ አለብኝ በማለት ትሄዳለች። በሄደችም ጊዜ አንዲት ሞዴል ቀሚሱን ልሞክረው በማለት ትለብሰዋለች። ሳንጁንም ይህንን ሲመለከት በጣም ይናደድና ሃይጂንን ከስራ ያባረራታል። ሃይጂን ዛሬ የልጅነት ፍቅረኛዬን አገኛለሁ ብላ እያሰበች ይሄ በመፈጠሩ በጣም ታዝናለች። ቀሚሱን የለበሰችው ሞዴልም ወደ ሳንጁን ትመጣና ቀሚሱን በጣም ስለወደደችው መሞከር ፈልጋ እንደሆነና የሃይጂን ጥፋት እንዳልሆነ እያለቀሰች ብትነግረውም ሳንጁን ውሳኔውን መቼም እንደማይቀይር ይነግራታል። በሰዓቱ ሃሪ በተደጋጋሚ እየደወለችለት ቢሆንም ተናዶ ስለነበር ስልኩን አላየውም ነበር። ወደሱ የምትደውልበትም ምክንያት ለካ ቀላይ ሺናዩክ ለሃሪ ሃይጂን ዛሬ ማንነቷን ለሳንጁን ልትነግረው እንደሆነና ሃይጂን እውነታውን ነገረችው ማለት አንቺ የምታፈቅሪውንም ልጅ የምትወጃትንም ጓደኛሽን ታጫለሽ፣ ስለዚህ በቻልሹ መጠን የሆነ ነገር ማድረግ አለብሽ ስላላት ቀድማ ነገሩን ለሳንጁን ልትነግረው ነበር በተደጋጋሚ የምትደውልለት። በድንገት ግን ሃይጂን ራሷ ትደውልላትና ሳንጁን ከስራ እንዳባረራትና ጮሁባት ሁለተኛም አይኗን ላይ እንደማይፈልግ ተናግሮ እንዳስወጣት ትነግራታለች። ሃሪም አሁን ያለችበትን ቦታ ጠይቃት እሷም እዛ አካባቢ እንደሆነችና በፍጥነት እንደምትመጣ ነግራት ወደ እሷ ትሄዳለች። የጥፋተኝነት ስሜት እየወቀሳት ቢሆንም ጓደኛዋ ከስራ ስለተባረረች አቅፋ ልታጽናናት ትሞክራለች። ሺናዩክ በማግስቱ ወደ ሃይጂን ቤት ይሄድና ዛሬ ከመስሪያ ቤት የመስክ ስራ እንደታዘዘና እንደረዳት አብራው እንድትሰራ ይጠይቃታል። ነገር ግን ሃይጂን እምቢታዋን ስትገልጽለት ሶስት የሚፈልገውን ነገር እንዲያዛት ፍቃደኛ ሆና እንደነበርና እንደረዳት ያቆያትም እንደሚከፍላት ይነግራትና ይስማማሉ። ለፖስተር የሚሆኑ ፎቶዎችን እያነሱ በጣም ደስ የሚል ጊዜ ሲያሳልፉ ነበር የዋሉት። ያው ነገር ግን ሃይጂን ሺናዩክን በፍቅር አይን ልታየው ባለመቻሏ ትንሽ አዝኖ ነበር። ወደ ቢሮም ሲመለስ ለሳንጁን የሃይጂንን የዲዛይን ፕሮጀክት እንዲሰራበት ይሰጠዋል። ፕሮጀክቶቹ አሪፍ ቢሆኑም ሳንጁን በጣም ነበር የተናደደው። እናም ሳንጁን በተፈጥሮ የተረጋጋ ሰው ቢሆንም ለምን ስለዚህ ሴት ሲነሳ እንደሚናደድ ራሱን በመጠየቅ ግራ ይጋባል። እናም ሺናዩክ ሳንጁንን ሃይጂንን ይወዳት እንደሆነ ይጠይቀዋል። ሳንጁን ትንሽ ያስብበትና መልሱን ሳይመልስ አንተስ ትወዳታለህ ብሎ ይጠይቀዋል። ሺናዩክ ምንም ሳያስብበት እንደሚወዳት እየነገረው ወደ መስሪያ ቤቱ መመለስ እንዳለባትና ይቅርታም ሊጠይቃት እንደሚገባ ለሳንጁን ይነግረዋል። ማታ ላይም ሊያገኛት ወስኖ ወደ ሰፈሯ ይሄዳል። ነገር ግን ድፍረት ስላጣ በድብቅ እየተከታተላት ይቆይና የተደበቀ መስሎት በድንገት ራሱን እሷ እግር ስር ያገኘዋል። ወደ ፓርክም ሄደው ለማውራት ቁጭ ይሉና ሳንጁን ስላባረራት ይቅርታ እየጠየቃት ወደ መስሪያ ቤታቸው እንድትመለስ ይጠይቃታል። ነገር ግን ሃይጂን ወደዛ መስሪያ ቤት እንደማትመለስና መጀመሪያውኑ ያ ቦታ ለሷ እንደማይሆን ሺናዩክም የሰጠውን የሷን ፕሮጀክት ሊጠቀምበት እንደሚችል ትነግረዋለች። ወደ ድርጅቱ አልመለስም ያለችበት ትክክለኛ ምክንያት ከዚህ በፊት የምትሰራበት ድርጅት እንደ አዲስ ስለተቋቋመና ባለቤቱ በጥሩ ደሞዝ እንድትቀጠር ስለጠየቃት ነበር ይህንን እምቢ ማለት የደፈረችው። በማግስቱ ግን አሰሪዎቿ አልደወሉላትም ነበር። ግራ በመጋባትም ስትደውልላቸው ሐሳባቸውን እንደቀየሩና ስራው እንደቀረ ይነግሯታል። ትላንትና ሳንጁንን እምቢ እንዳላለችው አሁን ላይ ከሁለቱም ስራ ባለመሆኗ እንባ ቅር ይላታል። ቤቷ ውስጥም ምንም አይነት ምግብ እንደሌለ ስታስተውል ከአባቷ ብድር ለመጠየቅ ወደ አባቷ ስራ ቦታ ትሄዳለች። ነገር ግን አባቷ በጣም ትልቅ ኪሳራ ላይ እንደሆነ ስትመለከት ልቧ በጣም ይሰበራል። ከዛም እንደወጣች ሊቀጥራት የነበረው ሰውዬ በመደወል ስራው አሁን ክፍት እንደሆነና መምጣት እንደምትችል ይነግራታል። በዛው ሰዓት ሳንጁንም እያለቀሰ ያለ ፍራፍሬ ፎቶ በማንሳት ይልክላትና በመውጣቷ ሁሉም እንደከፋውና ወደ ስራዋ እንድትመለስ ይጠይቃታል። ሰራተኞቹ እንኳን እሷ በመውጣቷ ስራ እየበዛባቸው ሲሆን ሁሉም እሷ እንድትመለስ ይፈልጋል። ሃይጂንም በመስማማት ኦፕሬተር ሆና ወደዛ መስሪያ ቤት በድጋሚ ትመለሳለች። አሁን ላይ ግን እጅግ በጣም ቆንጆና ራሷን የምትጠብቅ ሴት ሆና ሁሉንም ታስደምማቸዋለች። እንደዚህ ትቀየራለች ብሎ ማንም የጠበቀ ሰው ባይኖርም እሷ ግን በውበት ሳሎን ውስጥ በጣም ብዙ ገንዘቦችን የከፈለች ሲሆን የለበሰችውም ልብስ እጅግ በጣም ውድ የሆነ ነው። ሁሉም በሷ ማማር የተደመመ ሲሆን አለቃቸው ቺፍ እንኳን ከዚህ በፊት እንዳልሰደበቻት አሁን ላይ እንደዚህ ቆንጆ በመሆኗ በጣም ተገርማለች። በዚህ ለውጧ ብዙ ያልተደሰተው ሺናዩክ ብቻ ሲሆን
ሺናዩክም ከዚህኛዋ ይልቅ የድሮዋን ሃይጂን በጣም እንደሚወዳት ይነግራታል። ሃይጂንም እንደዚህ ቆንጆ ሆና ወደዚህ መስሪያ ቤት የተመለሰችው ድጋሚ ስራውን ላለማጣትና አባቷ በኪሳራ ላይ ሆኖ የሚሰራባቸውን መሳሪያዎች ስለሸጠ እሱን መልሳ ልትገዛለት እንደምትፈልግና ህይወቱን ልታስተካክልለት ስለወሰነች እንደሆነ ትነግረዋለች። ለሳንጁንም ስለማንነቷ ስለመግለጽ ምንም ያላነሳችለት ሲሆን በስብሰባው ወቅት ላይ ዲዛይኖቻቸውን ለማስተዋወቅ ብዙ ብር እየከፈሉ ትላልቅ አርቲስቶችን ከመጥራት ይልቅ በመደበኛ ሰዎች እየተጠቀሙ ስራቸውን ማስተዋወቅ እንደሚችሉና እነዛ መደበኛ ሰዎችም ምናልባት ሰራተኞቻቸውም ሊሆኑ እንደሚችሉ በመናገር ጥሩ ሐሳብ ትናገራለች። ሁሉም ሰራተኞች ይህንን ሐሳቧ በጣም የወደዱት ሲሆን መደበኛ ሰዎችም ዋና የታሪክ ባለቤት መሆን እንደሚችሉ በመናገሯ ሳንጁን ሐሳቡን በጣም ወዶት በጣም ይደሰትባታል። ከስብሰባውም በኋላ ሳንጁን ለሄጂን የምትጠቀምበትን አጀንዳና የድሮ የሰራተኛ መታወቂያዋን በመስጠት ካሁን በኋላ እዚህ መስሪያ ቤት ውስጥ ለዘመናት እንደምትቆይ ተስፋ እንደሚያደርግ ይነግራታል። ሃሪ እስከዛሬ ድረስ ማንነቷን በመደበቅ እየዋሸች ስለሆነ የጭንቀትና የጸጸት ስሜት በጣም ያሳመማትና በድንገት ሱፐርማርኬት ውስጥ ራሷን ስታ ትወድቃለች። ሺናዩክም አይቷት ስለነበረ ወደ ሆስፒታል ይወስዳትና ዶክተሩን ከመረመራት በኋላ የህመሟ ምክንያት ምግብ በአግባቡ ያለመብላትና እንቅልፍ የማጣት ስሜት እንደሆነም ይነግራቸዋል። የዚህ ምክንያት ጭንቀት እንደሆነ ሺናዩክ በደንብ ስለገባው ሃሪ እስክትነሳ ይጠብቃትና ለምን እንደምትጨነቅ ይጠይቃታል። ሃሪም ሳንጁን የመጀመሪያ ፍቅሯ እንደሆነና በጣም እንደወደደችው ምክንያቷም ደግሞ በጣም ፍቅርና እንክብካቤን ስለሚያሳያትና በህይወቷ ማንም እንደዚህ አይነት ስሜት እንዲሰማት አድርጎ እንደማያውቅ ትነግረዋለች። ሺናዩክም እሱ አንቺን የወደደሽ ሄጂን ስለመሰልሽው ነው፣ በልጅነታቸው ብዙ ያሳለፉት ታሪክ ስላላቸው ነው እንደዚህ ፍቅርን የሚያሳይሽ። በእርግጥ ሁሉም ሰው ደስታን የሚገባው ቢሆንም በእነሱ መሃል ማንነትሽን ቀይረሽ በመግባት ደስታን ለማግኘት መሞከርሽ አግባብ ላይሆን ይችላል ይላታል። ወደ ቤትም ገብታ ሁሉንም ለመርሳትና ለመተኛት ትሞክራለች። ከነቃችን በኋላ ወደ ሳሎን ስትሄድ ሃይጂን ለሷ ምግብ እያበሰለችላት ትመለከትና ከዚህ በፊት ስትታመም እንጀራ እናቷ እንኳን ገንዘብ ብቻ ወርውራላት እንደምትሄድና ሃይጂን ግን እሷን ከምንም በላይ እንደምትወዳትና እሷ ግን ሃይጂንን በመዋሸቷ የጥፋተኝነት ስሜት ይሰማትና ከኋላ ሄዳ ሃይጂንን በማቀፍ ቢበዛ ይሄ ጉዳይ ለ2 ወር ብቻ እንደሚቆይ ለራሷ በመናገር ራሷን ለማረጋጋት ትሞክራለች። በማግስቱ ሺናዩክ ሳንጁን ለሄጂን የእንኳን ደህና መጣሽ ስጦታ ኖት የምትይዝበትን ደፍተር እንደገዛላት ሲሰማ የቅናት ስሜት ይሰማዋል። ማታ ላይም በባስ ወደ ቤት ስትሄድ በሞተር እየተከተላት አዲስ ስጦታ እንደገዛላት በመናገር ሰው ፊት ያሳፍራታል። ስጦታውም በጣም ውድ የሆነ የሴት ቦርሳ ሲሆን እኔ እንደ ሳንጁን ደፍተር ሳይሆን የተሻለ ነገር ነው የምሰጥሽ ይላታል። ነገር ግን ሃይጂን ስጦታውን እንደማትቀበለው ስትነግረው እንግዲያውስ አምጪው በማለት በመንገድ እያለፈ ለነበረው ውሻ ሲሰጠው በጣም ሼም ይዛትና ትቀበለዋለች። በማግስቱ መስሪያ ቤታቸው የመጀመሪያ መጽሔቱን በማጠናቀቁ ትልቅ የሆነ ኢቨንት ያዘጋጃሉ። በፕሮግራሙም ላይ በጣም ባለሀብትና ታዋቂ የሆኑ አርቲስቶች ይገኛሉ። ፕሮግራም የሚመራው ሳንጁን ትንሽ ሳይመጣ አርፍዶ ነበር። በድንገት ግን በዛው ሰዓት ዝናብ መዝነብ ሲጀምር ሃይጂን ዝናቡን አስተውላ ስለ ሳንጁን በጣም መጨነቅ ትጀምራለች። ሳንጁን ሳይመጣ ሰዓት በጣም እየሄደ ስለነበር አንዳንድ ሰራተኞች ፕሮግራሙን ለማስጀመር ይገደዳሉ። እናም ድርጅታቸው እዚህ ለመድረስ ያሳለፋቸውን ሂደቶች የሚያሳይ ቪዲዮ በማሳየት እንግዶችን ለማቆየት ይሞክራሉ። ብዙ ደቂቃዎች ቢያልፉም ሳንጁን ሊመጣ ባለመቻሉ ሁሉም ይጨነቃል። ነገር ግን ፕሬዝዳንቷ ቺፍ ወደ መድረኩ በመውጣት እሷ እንግሊዘኛ መናገር ባትችልም ዳይሬክተሮች የምታወራውን ነገር በእንግሊዘኛ ስክሪኑ ላይ እንዲጽፉላት አድርጋ አንዳንድ ታሪኮችን እየተናገረች እንግዶችን ለማዝናናትና ጥሩ ቆይታ እንዲኖራቸው ለማድረግ መሞከር ጀመረች። ሳንጁን ፍርሃቱንና ጭንቀቱን እንደምንም ተቋቁሞ ወደ ቦታው መድረስ ይችላል። አለቃቸው ቺፍ መድረክ ላይ ንግግር እያደረገች እንደሆነና እንግዶቹም ፕሮግራሙን በደስታ እየታደሙ መሆኑን ተመልክቶ ይረጋጋል። አለቃቸው ቺፍም ከመድረኩ ስትወርድ ሳንጁንን ታገኘውና ሳንጁን ምን እንደገጠመው ባይናገርም በተደጋጋሚ ይቅርታ ይጠይቃታል። ቺፍም እንደዚህ ተረብሾ አይታው ስለማታቅ ይባስ ላለማስጨነቅ ምንም ሳትናገረው ዝም ትለዋለች። እናም የሱን ሁኔታ የተረዳችው ሄጂን ብቻ ስትሆን ምን ብላ እንደምታጽናናው ግራ ቢገባትም በዝምታ ሄዳ አጠገቡ ትቀመጣለች። በማግስቱም ሰራተኞቹ ሳንጁን በጊዜ ባለመገኘቱና ፕሮግራሙ እንደጠበቁት ባለመሄዱ እሱን ጥፋተኛ ማድረግና መውቀስ ይጀምራሉ። የሱ ችግር የገባት ሄጂን ግን ድርጅት ውስጥ ዝምተኛ ሆና ብትታወቅም ዛሬ ላይ ግን ለሱ በመወገን እስከዛሬ ድርጅቱን ቀጥ አድርጎ ያቆመ ሰው ዛሬ አንድ ጥፋት ቢገኝበት እንደዚህ ሊወቅሱት እንደማይገባ ስትናገር በድንገት ሳንጁን ከኋላው ቆሞ የምትናገረውን ይሰማትና ከነሱ ነጥሎ ለብቻ ይወስዳትና ለሱ ብላ ከሌሎች ሰራተኞች ጋር እንደዚህ መጋጨት እንደሌለባትና
ነገር ግን ለሱ እንደዚህ መወገኗ በጣም እንዳስደስተው እየነገራት ከልቡ ያመሰግናታል። ከቆይታዎችም በኋላ ቻ የተባለችው የድርጅታቸው ጸሐፊ ሃይጂንን ጠርታት የልቦለድ ታሪኮችን በመጻፍ ራሷን ማሳደግና ድርጅት ውስጥ ትልቅ ቦታ ማግኘት እንደምትችልና እሷና ጓደኞቿ ከድርጅቱ ውጪ በዚህ ጉዳይ ላይ እየሰሩ እንደሆኑ ትነግራታለች። ነገር ግን ሃይጂን በዚህ ጉዳይ ችሎታ የለኝም ብላ ስላሰበች ይቅርብኝ ትላታለች። ስለዚህም ሲያወሩ ሳንጁን ሰምቷቸው ስለነበር ሃይጂን ወደ ቤት በምትሄድ ሰዓት ይከተላትና ስለዚህ ጉዳይ ያወራት ጀመር። በህይወት ውስጥ ወደ እነሱ የሚመጣን ጥሩ እድልና አጋጣሚ መቀበል እንዳለባቸውና ነገር ግን የመጣላቸውን እድል እምቢ በማለት ቢያልፋቸው በኋላ ጸጸቱ እንደማይለቃቸው በደንብ አድርጎ ይነግራታል። የሱንም ምክር ከሰማች በኋላ በማግስቱ ወደ ሪፖርተር ቻህ በመሄድ ትናንት የሰጠቻትን እድል በድጋሚ እንድትሰጣትና በነገሩ መሳተፍ እንደምትፈልግ ትነግራታለች። በሌላ በኩል ሺናዩክና ሃሪ እጅግ በጣም እየተቀራረቡ ምርጥ ጓደኛ ማቾች ሆነዋል። ሲከፋትም ከሱ ጋር እየሄደች ወክ የምታደርግ ሲሆን አንዳንዴም በሞተር እያንሸራሸራት ጭንቀቷን እንድትረሳ ያደርጋታል። ሃሪ ከሺናዩክ ጋር የምታሳልፈው ጊዜ እጅግ በጣም እየወደደችው ሲሆን ያለማንነቷም ከሳንጁን ጋር ያላትን ግንኙነት ለማጋለጥ ስለወሰነች ስለ ነገሩ ልትነግረው ለሳንጁን ደውላ ለነገ ተቀጥረዋለች። ሃይጂን የገባችበትን ስራ ወጥራ የያዘችው ሲሆን ስለምትጽፈው ጉዳይ የሚያግዛት አንዳንድ መረጃዎችን ለማግኘት ወደ ሌላ ቦታዎች መሄድ ነበረባትና የጸሐፊዋን ቻህ ቁልፍ አስፈቅዳ በመውሰድ ወደ አንዳንድ ቦታዎች መሄድ ትጀምራለች። ነገር ግን እሷ ከሄደች በኋላ የወሰደችው መኪና የቻህን እንዳልሆነና የሌላ ሰው መሆኑን በዛ ላይ የተበላሸ መኪና ይዛ መውጣቷን ያስተውላሉ። ሺናዩክ በጣም ተደናግጦ ይደውልላታል። ነገር ግን እየነዳች ስለነበረ ስልኳን አላስተዋለችውም። ቻህም ወደ ሳንጁን ደውላ የተፈጠረውን ነገር ስትነግረው ከሃሪ ጋር ተቀጣጥሮ ሃሪን እየጠበቃት ያለው ሳንጁን በጣም ይደነግጣል። ወዲያውም ኢንተርኔት ላይ እየተመለከተ በአካባቢያቸው ትልቅ የመኪና አደጋ እንደተፈጠረ ሲመለከት የሃሪን ቀጠሮ ትቶት በፍጥነት ከዛ ካፌ እየሮጠ ይወጣል።